ታምረኛ የኢትዮጵያ ሽሮ ትባላለች። የኢትዮጵያን ጣዕም አብዛኛው ኢትዮጵያዊ ፌቨራይት የሆነው የኢትዮጵያ ትራዲሽናል ፉድ ነው። ሽሮ ዩኔስኮ ላይ መመዝገብ ነበረባት ሽሮ። ንብላ በኢትዮጵያ ባህል ደግሞ ሌላው ሲበላ ብቻ አይበላም፣ በጋራ ነው የሚበላው። ከዛ ደግሞ ሜቢ ያ ሰው ቢዚ ከሆነና መብላት ካልቻለ ወይም ደግሞ በሚበላበት ሰዓት ምን የሚባል ነገር አለ? ጉርሻ ያው ኢትዮጵያውያን ሼር በማድረግ ምናምን ሰዎች ነንና አብዛኛው ነገራችን ሼር እንደራረጋለን እና ምግብ መመገብም በጋራ መመገብ ሼር ማድረግ አንዱ ባህላችን ነው ማለት ነው። ላይክ ሼር ያደረጋችሁልኝ ቮት አድርጉልኝ። በታማኝነት ቮት መልሳለሁ። ባይ። እኔ ቀስ ብዬ አጣጥማታለሁ።